ሀገሪቷን በጣም ስለምወዳት ነው እንደዚህ ላይክ ራሴን ሪስክ አድርጌ የማወራው ነው። እኔ 20 ምናምን ዓመት ኢትዮጵያ የነበረኝ ሂስትሪ ታሪኬን በቃ አፈረሳችሁ። በቃ ራሳችሁ ፈቅዳችሁ አፈረሳችሁ። አሁን ኢትዮጵያ እኮ ስገባ ማቃት ቡና ቤት የለም፣ ማቃት ሬስቶራንቶች የሉም፣ ምንም ነገር የለም። በቃ ማቀው ፓርኮች መናፈሻዎች ምናምን ፋና ፓርክ ምናምን አሁን የለም። ለምሳሌ ፎር ኤግዛምፕል ላይ ይገርመኛል ደግሞ ወጣትነቴ ልጅነቴ ምናምን ያሳለፍኩበት ምንም ቦታ የለም ኤክሰፕት የፒያሳ ቶሞካ ራሱ ብቻ ነው እስካሁን ድረስ የቀረው። በት ወደፊት ያለው ኢትዮጵያ ያው ዝም እስካላችሁ ድረስ በዚሁ ይቀጥላልና የሆነ ጊዜ በማዳበሪያ ገንዘብ ሸክማችሁ ዳቦ መግዣ ነው ብላችሁ ወደ ሱቅ ወደ ዳቦ ቤት ስትሄዱ ራሳችሁን you'll find yourselves there